ከዛ በኋላ ያን አድርጌ ከኮምቦልቻም ከተመለስኩ በኋላ መልሼ ፍርሃትና ጭንቀት ውስጥ ነኝ። ሁሉንም ነገር እየሞከርኩ የነበረው በፍርሃት ውስጥ ነበርና ተመልሼም ከመጣሁ በኋላ በጣም አለቅሳለሁ፣ በጣም እጨነቃለሁ። ማልቀስ ስላችሁ ደግሞ ልክ እዚህ ጋር እንደምታዩት ከላይ ማስቀምጥላችሁን የፎቶ ምስሎች በደንብ እዩዋቸው፣ የራሴና የሆነው ስለሆነ ማለት ነውና ልክ እንደዚህ እንደምታዩት በአፍንጫዬ ደም እንደ ጎርፍ እስኪፈስ ድረስ ነበር አለቅስና ጨነቅ የነበረው። ጭንቀቴም ለራሴ አልነበረም። ልጆቼን የማያዝ ፍላጎት፣ ልጆቼን ከኔ ጋር ለማሳደግ ፍላጎት፣ ነገ ላለመወቀስ ወልዶ አለማሳደግ እናትነት ነው ብዬ በራሴ ስለማላምን መጨረሻ ላይ ቢያቅተኝና ጥያቸው እንኳን ብሄድ ልጅ የለኝም ብዬ በቃ ጠፍቼ ምቀር ነበር የሚመስለኝና ያን ነገር ሁሉ አደርጋለሁ አስባለሁና ምን ማድረግ እንዳለብኝ ሳስብ ደላላው ጋር መልሼ ደወልኩኝ። ምን አሰብኩኝ? ብረት ድስት ምናምን ይሄ የቅሬ ምናምን የሚከራዩ እኮ ብረት ድስቶች አሉ። ይቅርታ ለድምጼ ትንሽ ጨጓራዬን አሞኝ ድምጼ እንትን ብሏል እና እነሱን ብረት ድስቶች እንዲጠይቅልኝ መልሼ ወደሱ መደወል ነበረብኝ። እኔ በባህሬ በጣም እልከኛ ነኝ። እልከኝነቴ ደግሞ ሰው ጋር በመጣላት መልስ በመስጠት የሆነ በሌላ ታሪክ መበቀል ሰዎችን ምናምን አይደለም። ለእኔ በቀል ማለት ትናንት በጣሉኝ ሰዎች ፊት መቆም፣ ያለቀስኩበት ቦታና ሀገር ላይ ሰውን ከንፈር ያስመጠጥኩበት ቦታና ሀገር ላይ እንደገና ተነስቼ መሳቅ፣ ከኔ በቃ በለጥን ብለው የኔን ነገር ቀምተውኝ ከነበሩ ሰዎች በላይ ሰርቼ ዳግም የራሴን ነገር መያዝ ለምን የሰው የሚቀማ ሰው የራሱን ነገር መስራት ማምጣት ስለማይችል አይደል? ስለዚህ ስለሰራው ስለቻልኩ አይደል ትናንት ያን ነገር ያደረጉት። ከትናንት ስህተቴ ተምሬ መልሼ ሰርቼ ራሴን ሰው አድርጌ ማቆም እዛ ነገር ላይ በጣም እልክ ውስጥ ነኝና ብቻዬን ነበር ታገል የነበረው። ከዛም ለደላላው ደወልኩለት። ለደላላው ከደወልኩለት በኋላ እባክህን ብረት ድስት ምናምን የሚከራይ እንደገና ቤቱ እየቆጠረብኝ ነው፣ በድፍረት ነው የጀመርኩት፣ 5 ሳንቲም የለኝም። ስለዚህ ሰውየው 15 ቀን ነገሮችን እንትን ማደርግበትን ይቀንስልኝ። ቤቱ 15 ቀን ሆኖ ምንም ሳልዘጋጅ እና አይቁጠርብኝ አልኩት። አናገረውና እሺ ብሎሻል አለኝ። በጣም ደስ አለኝ። ከዛ በኋላ ብረት ድስትና ምናምን ፈልግልኝ የሚከራይ ስለው እንዲህ ወንበር ምናምንም እኮ አለ ከፈለግሽ ተከራይተን መጀመር እንችላለን አለኝ ማለት ነው። ተከራይተሽ ማስጀመር ትችያለሽ ስራሽን አለኝ። እሺ ደስ ይለኛል አልኩኝ። ወንበር ተከራየሁኝ። 2 ብረት ድስት ትልልቅ ተከራየሁ። ፍሩምና መንዲ አይደለ በእንጨት ነው የሚሰራው። በጣም ትልልቅ ብረት ድስት ተከራየሁ። ከዛ ተመልሼ ኮምቦልቻ ሄድኩና በጭቃና በድንጋይ እምድጃ ሰራሁኝ። ወደ ላይ ከፍ ያለ እምድጃ መጠባበሻ የሚሆን ምናምን ሰራሁ። የብሎኬት ይሄ ጉልቻ ምናምን አስተካክዬ ከዛ በኋላ ተመልሼ ነገሮች እንደዛ አድርጌ ያንን መጀመሪያ ላይ ምግብ ቤት ያለውን ሰው ደውዬ እስኪ እንደዚህ አድርጌዋለሁና እምድጃው እንዴት ነው የሚሆነው ምናምን ብዬ ደውዬለት ነበርና ምንድነው ይሄን ነገር ተከራይቼ ነው እና በግ ደግሞ አንተ የዱቤ እንዲሰጡኝ አድርግ። ደንበኞች አሉ ታውቃላችሁ፣ የሆነ የእነሱን ስራ ልትሰሩ ስትሉ የሚያኮርፏችሁ፣ ጠላት የሚያደርጓችሁ፣ የእነሱን እንጀራ የምትበሉ የሚመስሏችሁ ብዙ ሰዎች አሉ። ያ ሰው ግን ለእኔ በጣም ቅን ነበርና በግ የሚያስረክበኝ ሰው ፈልግልኝ እና 2 በግ በቃ ይስጠኝና በሷ ልጀምርና ከፍለዋለሁኝ አልኩት ማለት ነው። በቃ ድፍረቴ በጣም ገረመው። እሱም በጣም በቃ ምን አይነት ሴት ነሽ? እኔ ታውቃላችሁ ህፃን ነው የምመስለውና ተማሪ ነው የመሰልሽ። ስትጀመር እኮ በቃ እንደዚህ አይነት ጉድ ምሰሪ ታሪከኛ ሴት አልመሰልሽኝም። ስራው ያለ ባል ያለ ወንድም ያለ ቤተሰብ አይሰራም ብሎኛል። በጣም ከባድ ነው ብሎኛል። እኔ ብዙ ነኝ ብየዋለሁና እውነትም ብዙ ነሽ አለ። ከዛ በኋላ እሺ በጉን ያመጣልሻል አለኝ። ሌላ ሲለኝ እኔ ከቤቴ ውስጥ ያለ ፊራሽ ምናምን ወሰድኩኝ። አዳሬን እዛው ላደርግ ወሰንኩ። ቤት የለቀኩኝ ምግብ ቤት ላይ ልተኛ። እያንዳንዱን እዚህ ጋር አስገባላችኋለሁ ፊራሹን እኔ እንዴት ተኛ እንደነበር ምግብ ቤት ምናምንና ፊራሽን ቤቴ ውስጥ ያለኝን እቃ ያን የተሰበረ ረከቦቱላ ወሰርኩት ልሰራበት ማለት ነው። እና ያንን ነገር ወሰርኩኝና ቤት ውስጥ ያለኝ እቃ ነው ያለኝ። የመረቅ ሳህን ራሱ 2 ቤት ውስጥ ያለችኝ እቃ ነች ያለችኝ። የመረቅ እቃ የለኝም፣ ትሬ የለኝም፣ ቢላዋ ምናምን የለኝም። ግን ይሄ ሐላል የሚያደርገው ሰው እርግጠኛ ነኝ ይኖረዋል። እሱን ሁሉ አስበሽ ስራ ትጀምሪያለሽ አለኝ። ይሄ በግ የሚሰራልኝ ሰው ቢላዋ ምናምን ይኖረዋል። በቃ ወሶ እንሄዳል በወር ስለምከፍል ምናምን ብዬ እንትን ስለው የሆነ ሰዓት ደወለልኝና ነይ ገበያ ላይ አለኝ። ገበያ ሲሄድ ሚስቱ ዘንቢል ይዛለች፣ ሽንኩርት ምናምን ሊገዙ እየወጡ ነበርና ከዛ ዝም ብዬ ነው አብሬያቸው ተከትያቸው እየሄድኩ የነበረው እና የሆነ ቦታ እንደዚህ መሬት ላይ ዘርግተው የሚሸጡ አሉ አይደል ገበያ ላይ እባክህን እኔ ዋስ ሆናታለሁ። እኔ ምንድነው የሚባለው ማለት እሷ ካልከፈለች እኔ ዋስ ሆናታለሁ አይደል የሚባለው፣ እንደዛ ሆናታለሁ። የምትፈልገውን እቃ ስጣታለሁ ማለት ነው።
ጣውላ፣ ቢላዋ፣ የመረቅ ሳህን በሰዓቱ 4 ትሪ ወሰርኩ ምናምን። ከዛ ሰውዬ ራሱ በሰዓቱ ወደ 20 ምናምን ሺህ ብር ካልተሳሳትኩ እንደዛ ወሰርኩኝ። በጣም ደስ አለኝ፣ እጅግ በጣም ደስ አለኝ። ቀጥታ ጠቅልዬ ኮምቦልቻ ገባሁ። የቤት ዕቃዬን ወሰርኩ። ምግብ ቤቱ ያው ኮንዶሚኒየም ግራውንዱም ቤቱ አለው፣ 2 በረንዳ አለው፣ በጣም ሰፊ በረንዳ አለው። እዛ ላድር ወሰንኩኝ ማለት ነው። አንድ አጋዥ አስኩኝ። ከዛ በኋላ ምንድነው ያደረኩት? ማሻአላ ተባረካላ። ራሴን እኮ እንዴት እንደማደንቃት የምሬ ነው የምላችሁ። ቢስሚላህ ስንቱን ነገር አልፌዋለሁ። ከዛ በኋላ እንዳልኳችሁ ይሄ ማንንም ሀሳብ አልጠይቅም፣ ማንንም አላማክርም። እንደዛ በማደርግ ሰዓትና ቤተሰብ እምላቸውን ሰዎች በሙሉ ኮምቦልቻ ፊኛዬን ሰቃቀልኩ። ፕላስቲክ ወንበሬ እንደምታዩት አደረኩኝ ምናምንና ምርቃን ጠራሁኝ። ምርቃን ብዬ 2 በግ የሚሰጠኝ ሰው አገናኘኝ። 2 በግ ተሰጠሁኝ። ምርቃን ብዬ አዘጋጀሁና ልክ ያንን ምርቃን ካዘጋጀሁ በኋላ መጀመሪያ ላይ ያገዘኝን ሰው መሀል ላይ ብነግረው ልመና መሰለኝ፣ ይሄ ነገር ጎሎኛል ማለት መሰለኝ። ገባችሁ? መጠየቅ አልወድም ብያችኋለሁ። ስለዚህ ሁሉን ነገር አጠናቅቄ ነው እሱን መንገር ካለብኝ የምነግረው ብዬ ሰርፕራይዝ አደረኩት። ያንን የምርቃን እንትኔን ሙሉ ለሙሉ አንስቼ ቪዲዮ ቀርጬ ምናምን ቴንኪዩ እናት አድርገኛል። ከኔ ምንም ሳትፈልግ ምንም ነገር ሳትጠይቀኝ ዝምድና ሳይኖረን እናት ነው ያደረከኝ። የዛሬ አመት ወይም ዛሬ አይደለም ማመሰግነህ። በቃ እኔ ከባህሬ ዙሮሜ አንገት አለኝ። የምሬ ነው የምላችሁና በቃ አባቴ ነህ ለኔ፣ እናት አድርገኛል። በቃ እናትነቴን አጥቼ ተነጥቄ ነበረ በስራ ማጣት ምክንያትና የላክልኝም ብር እንዲህ አድርጌ ስለጀመርኩበት ነገ ትልቅ ቦታ ላይ ደርሼ ትልቅ መድረክ ላይ አመሰግናለሁ። ነገም እንደማመሰግነው እርግጠኛ ነኝ። ተስፋ አለኝ ከአላህ ጋር ትልቅ ደረጃ እንደምደርስ። አልደረስኩም፣ ስኬት ላይ አይደለሁም እና ነገ ትልቅ ደረጃ ደርሼ አመሰግናለሁ። በቃ ሰበብ ሁነኛል፣ ምርኩዝ ሁነኛል። በጣም ተገረመ፣ በጣም ደነቀው። የሆነ ባነር አንስተሽ ነው የላክሽልኝ፣ ቀመር የሚላይተሽ የራስሽን ስም ተመሳሳይ ምግብ ቤት አይተሽ ባነሩን ቀርጠሽ አንስተሽ ነው እንጂ የላክሽው በፍጹም ያንቺ ምግብ ቤት አይደለም አለኝ። በፍጹም አለኝ። ሊያምነኝ አልቻለም። በቃ እንዴት በዚህ ብር? እኔ እኮ የሻይን የኮካይን ብር እኮ ነው የላኩልሽ። አያችሁ አይደል? ብዙ የምትረዱ ሰዎች አላችሁ፣ ግን ዘላለም እርዳታ ነው የምትፈልጉት ከሰው። ሁሌ መረዳትን፣ ሁሌ ጥገኝነትን፣ ብርን ለማግኘት ወንድን መከተልን፣ ሀብትን ለማግኘት ወንድን ማሽተት፣ በቃ ማፈንፈን፣ በየሀብታሙ ስር መስራት መለወጥ ግን ይቻላል። ሰበቡ ከማንም ይምጣ ከማንም አላህ ወርዶ ያደርግልንም፣ የሆነ ሰበብ ይልክልናል። ያኔ ግን ለመቆም መሞከር መቻል አለባችሁና አፍሪካ ውስጥ እኔ እንዳንቺ አይነት ሴት አይቻላቅም። ጣይቱ ብዬሻለሁ። ለእኔ አንቺ ጣይቱ ነሽ። የምሬ ነው የምላችሁ። እንደዚህ የተደመምኩባት ሴት የለችም። ምናልባት እኔ ብር ከላኩኝ ወይ ጥፍራቸውን ተሰርተው ወይ ሁማን ሄድ አድርገው ወይ ደግሞ ዋና ውስጥ ነው ወይ ቁንጣ ለብሰው፣ ይቅርታ ለቃሌ እንግዲህ ቀጥታ ማውራት ስላለብኝ ነው፣ ልትማሩበት። ወሬው ላይ መጥነኝ ይችላል ብያችኋለሁ። አሁን ባለሁበት ሁኔታ ግን ሰው መማር አለበት። እኔም ብዙ ሰው የሚታዘበኝ ይኖራል። እኔም ብዙ ሰው በቃ ክብር የሚያሳጣኝ ይኖር ይችላል። ብዙ ሰው ሊወቅሰኝ ይችላል። ብዙ ሴት ግን አድንበታለሁ። ብዙ ሲንግል ማም ግን ከኔ ታሪክ ብዙ ይማራል። ልጁን በጥርሱ ይዛል፣ እችላለሁ ይላል። እመን ትችላላችሁ። እና ጣይቱ ብዬሻለሁ። በጣም ነው የተደመምኩብሽ። ህይወቴን ሙሉ እንደዚህ በቃ ሁኛ አላቅም ማለት አጋጥሞኛ አያቅም። አስደምመሽኛል። የኔ ጣይቱ ነሽ ምናምን አለኝ። ከዛ በኋላ እንደምታዩት ፊኛዬን እዚህ ጋር እንደምታዩት ሰቃቅዬ መጥራት ያለብኝን ቤተሰብ ጠራሁ፣ ጓደኛ ጠራሁኝ። ከዛ ኮቻ ላይ ያሉ ከደላላው ጀምሮ ለትንሽ ቀን ያወቁኝ ባለስልጣናት ቀረ፣ የሆነ ጥሩ የሚሉ ሰዎችን ጠሩ። ለካ መርቃ ላይ ብር ይሰጣል። ልጆች እኔ አላውቅም። ለካ እላፊ ብር ይሰጣል። የኔ እኮ ቤቱ እኮ ማለት ነው እንኳን ለደህና ሰው እኔ አልገባበትም። እኔ በዛ ሁኔታ የራሱ አልገባበትም እኮ። ቤቴ ውስጥ ያለ መጋረጃ ቀጣጥዬ የሆነች ሳር የምሸጥልኝ እናት አለች፣ እሷንም አስገባላችኋለሁ። ቅሎች አምጥታልኝ ምንድነው የተበቹ እስከሚባል ድረስ ውበት እንዲመስል እያልኩ የቅል አይነት ሰቅዬ ቤቱ እንኳን ደህና ሰው ማለት ነው። እኔ ግን ገብተው ሲቀምሱት ደግሞ ምግቤን በቃ ሌላ ታሪክ። በጣም ንጹህ አድርጌ ነው የምሰራው። መለወጥ እፈልጋለሁ ብያችኋለሁኝ። እንግዲህ ደግሞ ፓርት 6 ይቀጥላል።